ስሜ ቢኒያም ለማ እባላለሁ። የመጣሁት ከጅማ የገባሁት ስልጠና 2013 ነው። ከዛን በ12 እዚህ ነኝ። በ12 እዚህ ከተጀመረ ማታ ተመጣው እኔ ከማን ጋር እንደምጣላ አልተነከረም። በመጣምር በጭራሽ ተጣቃ እንዲያሳ ተኩሳለ ራሱ አልተባለም። እኛ በዛ በኩል በኦሮሚያ በአፋርና አፋር ድንበር ነን። እኛ ነበርንበት ቦታ ማለት ነው ናዝሬት ማለት ነው አዋሽ ድንበር ነው መታራ ማለት ነው። እዛ ድንበር ነን እኛ ተዋጋላችሁ ተኩሳለ አስበን ማናቀም እዚህ እንመጣለን ውጊያ ማለት ብለን እናቀም ለምን የትኛውን ድንበር ከኛ ከትግራይ ህዝብ ጋር እንደሌለ እናውቃለን። ድንበር እንደሌለን ሰላም እንደነበር እኔ በጣም ገረመኝ። በቀደም ግን ሳላውቅ መጥቼ ማታ መጣው እዚህ ውስጥ ራሴ ነገኘው። በቃ እንዲሁ ሳይ በጣም መንግስት ተጫወተብኝ ብዬ አስባለሁ። ለምን ያንደን እኛ ኦሮሞና ትግራይ ከዚህ በፊት የነበረውና ዛሬ ግን ደግሞ መጥቶ መንግስት ይሄንን እዚህ ውስጥ ሲያስገባን በጣም ያሳዝነኛል ይያው። ለምን ከዚህ በፊት የነበረው መንግስት ጋራ ከዚህ በፊት የነበረው ባልደርስበት ስንት ስም ያወጣለት ለኦሮሞ ዛሬ ከነሱ ጋራ ይሄ ነው ብሎ ያዋጋን ለመጣ በጣም ተሰምቶኛል ማለት ነው። ለምን ድሮ ጋላ ብለን የምንሰደበው የትግራይ ህዝብ ያንን ነገር ከመባለት ውስጥ አስወጣን ማለት ነው። ዛሬ ግን ደግሞ እኔም ጉዳት ሲደረሰብኝ akkamitti akka as dhufu dandeesse maaliin akka as dhufu dandeesse natti himta. Rijaalu qaasa. Rijaalu. Maal jette? Rijaalu. Maqaan kee akkamitti dhufu dandeesse laata? Akkamitti dhufe mana leenjii nu gashe afar deemtee afar deemtee iddoo deemne tuun beekin. ስልጣናን ያስገቡን ከዛም በኋላ ስልጣና ትሄዳላችሁ አፋር ተብለን የመጣን ስልጣና ካስገቡን በኋላ ምንም የማውቀው ጉዳይ ምንም ነገር የለም። ግልጽ የሆነ ነገር ግዳጅ ወይንም መደብ የተሰጠን ነገር የለም። አፋር ክልል ትሄዳላችሁ ተብለን የመጣነው ስልጣና ካስገቡን በኋላ አከሚቲ አቲናማሚቲ አከሚቲ እንጋፈኔ ለጆ ጋሳን ሲንገልቸኒ ገራ አፋር ደምቶ ጋስ እንጀደኒ ሲኒቲ ሂመኒ ማልጎቹ አካቸ ደምተኒ ማልፍ ኢሳን እንጋፈኔ ነማሚቲ አቲ ሲንጀዳ dirqamaan utuu hin beekin halkan makiinaadhaaf fidanii nu fuudhanii deeman bakka mana leenjii nu gashanii leenjiitu jedhanii nu gashanii achi bakka mana leenjii ta'anii nu fuudhan makiinatti nu naqanii halkan nu fuudhanii deeman dhufanii achitti nu buusan achi booda የነገሩን ነገር የለም። ስልጣና ብለው በመኪና ጭነውን ወደ ማሰልጠኛ ወሰዱን። ከዛም በኋላ ስልጣና ብለው ካሰለጠኑን በኋላ ግዳጅ ነው ብለው ነው ወደ አፋር ያመጡን። ማሰልጠኛ ካስገቡን በኋላ ሌሊት ነው ወሰዱን። በመኪና አምጥተው ነው የጫኑን። ምንም ነገር የነገሩን ነገር የለም። አችን bode bakka qoraan በነመነን በቃ በርባን ሎላ ከነ በርባን ነው ያልከኝ። ኦኬ ከዛም በኋላ እኛ ወደ ግዳጅ ከመጣን በኋላ ውጊያ ተከፈተብን። ውጊያ ሲከፈተብን ከዛም በኋላ እኛ ደግሞ አንፈልግም ብለን መጀመሪያም ግዳጁ አላማው ምን እንደሆነ ስላልተነገረን ግልጽ ስላልሆነልን እጅ ሰጥተናል። ከዛም በኋላ አንፈልግም ብለን ሱራ ማተስ ይባላል። የተወለድኩ ኢሉባቦር መጥቶ ነኝ። ለስራ ደግሞ ያለበት ቦታ ቦረና ነው። ቦረና የነበርኩና ቦረና ብዙ ጊዜ ሰርቻለሁ። እዛ ቦረና እየሰራ ያለው ከዛ ኮርስ ምናምን ተመለሳላችሁ መንግስት እናንተን ይፈልጋል ብሎ ወደ ካምፕ ወደ መሰልጠኛ ቤት ትሄዳላችሁ አሉ። ማቶስ ይባላል። የተወለድኩ ኢሉባቦር መጥቶ ነኝ። ለስራ ደግሞ ያለበት ቦታ ቦረና ነው። ቦረና የነበርኩና ቦረና ብዙ ጊዜ ሰርቻለሁ። እዛ ቦረና እየሰራ ያለው ከዛ ኮርስ ምናምን ተመለሳላችሁ መንግስት እናንተን ይፈልጋል ብሎ ወደ ካምፕ ወደ መሰልጠኛ ቤት ትሄዳላችሁ አሉ። እኛ መሰልጠኛ ቤት እሺ ብለን አይ ኮርስ ከሆነ በጣም አሪፍ ነው። ኮርስ አይገኝም። ድሮ ኮርስ ሰው ተመርጦ ነው የሚገባው። በማርያም አትገደሉን እኛን በእናታችሁ አልኩና አረ እኛም በማርያም አንተን አንገልም ናና እጅ ብቻ ስጠው መሳሪያ ደግሞ በመስኮት ወርውር አሉ። ሴቶች 10 ነበሩ እኔ ጎኔ ማለት ነው ልዩ ኃይል ማለት ነው። የተመታ ደግሞ አንድ ነበረ። ወንዶች በጣም 5 ነበሩ በኔ ጎን ማለት ነው። የነሱ ሁሉም መሻው ተረክቤ ወስጄ ማለት ነው በመስኮት ሰጠው። አትገድሉን አሁንም ማለት አረ ምንም አያውቅም የኛ ራሱ ሰዎች ማለት ነው። እኛ ቤተሰብ
እንዴት እንደሌለን ማንም አያውቅም። ይሄ ነገር ማንም አልሰማም። እኛ ብቻ መጥቶ እዛው አስቀምጦ ነገረኝ እንጂ ኦሮሚያ ሰው ወደዚህ እየሄደ ነው ብሎ ምንም እየሰማ ሰው የለም። እኛ ማለት እዛ መተን ጠዋት እጄን ሰጥቼ ከዛም በኋላ በጣም እናመሰግናለን። ግን እነሱ ግን ጠላት አለ። የኛ ጠላት አይደለም። እነሱ እኛ ወዳጅ ነው። እኛ በርቶን በቃ አንገልም ብሎ በቃ እኛን በጣም